ቀጠለ ሰላም ሰላም ብያችኋለሁ። ቅዱሳን ሁላችሁ እንደምናችሁ፣ እኔ ወንድማችሁ መለሰ ነኝ። እንዴት ናችሁ? ዛሬ አንድ ትልቅ የእግዚአብሔርን ቃል ለእናንተ ላውጅ እየመጣው ስሙ የተባረከ ይሁን። ይህን ቃል እንድትሰሙ ፈልጋለሁ። ሁሉ ሰላም ነው። በኤርትራና በኢትዮጵያ ውስጥ ያላችሁ በአጭር ሰዓት የምጠቀመው ዘፍጥረት ምዕራፍ 1 ቁጥር 1 በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረበትም። ጨለማ በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። እግዚአብሔር ብርሃንን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃን መልካም እንደሆነ አየ፣ ብርሃንና ጨለማውን ለየ። እኔ ምን ማለት ፈልጋለሁ ከዚህ ስፍራ? እግዚአብሔር ሰማይንና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረበትም። በጌታ በኢየሱስ ክርስቶስ ከሌለበት መፍጠር የሚችል እግዚአብሔር ፈጥሮ የሚያሳይ እግዚአብሔር። ይህንን የምታዩ ሰማያት፣ በሰማያት ውስጥ ያለው ነገሮች፣ እዚህ ምድር ላይ ያለው ነገሮችን ሁሉ እግዚአብሔር አምላክ ፈጠረ። ሲፈጥረው ቀን ወስዶ ቆጥሮ ሳይሆን በአፉ ቃል ሆነ አለ። ሰማይ ሆነ ምድርም ሆነ ይላል። በጌታ በኢየሱስ ስም ከዚህ ደቂቃ ጀምሮ በህይወታችሁ ላይ መፈጠር አለበት፣ መሰራት አለበት ነገር በኢየሱስ ስም ይሁን። አንድ ሰው ከኔ ጋር እግዚአብሔር ይፈጥራል ብሉት እስቲ አሜን። ከዛሬ ቀን ጀምሮ በተበላሻችሁ ነገር ላይ እኔን ጸልያለሁ፣ እግዚአብሔር ይፈጥራል እና አሜን በሉት። ሌላ ጊዜ መጣቻለሁ። እግዚአብሔር ይፈጥራል በሚል ጸልያለሁ። ወልካም